ውድ ኢትዮጵያውያን ያገሬ ልጆች እንዴት ናችሁ? ሰላም ናችሁ? ሰላም ለሀገራችን እንዲሁም ለዓለማችን እየተመኘን ዛሬም አሪፍ ቪዲዮዎችን ሰብሰብ አድርጌ ይዤ መጥቻለሁ። እናንተ ደግሞ ሰብስክራይብ ሼር እያደረጋችሁ ቪዲዮን ከወደዳችሁት ላይክ እያደረጋችሁ አበረታቱኝ። ቻናሉ አዲስ ነውና ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። ወደ ቪዲዮ እንሂድ። አንፍር ቀልድ ፓርት 4 ይላችኋል። በጉጉት ሲጠበቅ የነበረው አንፍር ቀልድ ተመልሷል። የዛሬው በጣም አንፍር ነው። እኔ ችዬ ራሱን በነገራችሁ አይመስለኝም፣ ግን ልሞክር እላችሁ። ከጓደኛዬ ጋር ነን፣ መኪና ውስጥ ሆነን እሱ አሳ እየበላ ነው፣ እኔ እየበላው አይደለም። ከድንገት የኔ ቢጤ መጣና በመስኮት በኩል አባ እርቦኝ ነው ምናምን አለው ማለት ነው። ከዛ አየውና ዝም ብሎት መብላት ቀጠለ። እኔ እየበላው አይደለም። ከዛ ሼም ያዘኝና አረ የሆነ ነገር በለው ምናምን ስለው ምን አገባኝ ታዲያ ያገባኛል ምናምን የራሴ ምግብ እኮ ነው ብሎ ጮኸ ማለት ነው። ከፈለገ አዞ አይበላም ምናምን አለው። ከዛ የኔ ቢጤው በጣም ደበረውና አባ በጣም ነው የሚያሳዝነው የምር አንተ ለራስህ አሳ እየበላህ እኔን አዞ አይበላም ትለኛለህ አላ እላችሁ። የኔ ጓደኛ ማለት ነው አዞ ያለው ምግብ አዞ ለምን አይበላም? የኔ ቢጤው ደግሞ አዞ እንስሳውን ያለ መስሎት አረ በስመ አብ ብቻ ነፈርኩ ነው የምላችሁ። እንደዚህ አይነት ቀልድ ይቀጥል የምትሉ አንፍር ቀልድ አንድ ቁጥር ጻፉ። አይቀጥል የምትሉ ደግሞ 26642 ብላችሁ እኔ አልቻልኩም መጨረስ። ቀልዱን ንገረን እንጂ እንዴ! እኔ ቀልዱን አብዬ ለመስማት እየጠበቅኩኝ ደግሞ 26600 ያልከውን መጻፋችን አይቀርም። እሺ ሂሳቤ እኔ እናት እናቴ ስንት ሰዓት ሙሉ ቆምኩኝ እኮ። ኧረ እባክሽ ሂሳቡን ስጪ። ኩሉ ከፍልሽ እኮ ነው ልሰጥሽ እኮ ነው። አንቺን እኮ ነው ስንት ሰዓት ሙሉ ቆም የምጠብቅሽ። ኧረ ሂሳቡን ስጪ። ስንት ሰዓት ሙሉ ነው የቆምኩትኝ? ያምሻል ለሰትየው ሂሳብ ልከፍል እየሞከርኩኝ ነው። ከቦርሳዬ ውስጥ አውጥቼ ሂሳብ ለመክፈል እየሞከርኩኝ ነው። እየጣርኩኝ ነው። ያለችኝን ለቃቅሜ ለመክፈል እየሞከርኩኝ ነው። ቦርሳዬን ተመልከች፣ ባዶ ነው። ተደናኒ ምን አገባ? አራግፌ ያለኝን ለመክፈል እየሞከርኩ ነው። ሁሉም ሰው በዚህ ሰዓት ሂሳብ ለመክፈል እየሞከረ ነው። ያማታል እንዴ? እንደው ማልከፍ ያዟት እንደው ማልከፍ ሰበብ ነው በረንደ የምትፈልገው ያለ መክፈል እንዴ! እንደዚህ አይነት ሰዎች ግን ታው እንዴ! እቺ ብርሌ ራስ ህዝቡ ሞኝ ነው እንዴ የሚመስላት? ምን አርጉ ነው የሚለን ይሄ ከንፈር ጠጠር? አልስማማም። በዚያ ሰዓት ሞክር ስትፈልግ አቀረው እየሞከረ ነው። ከቻልክ ቤቱ እኔም አንተን ላለማየት እየሞከርኩ ነው። ኮንተንቱ የሃይማኖት ነው፣ ግን ከሃይማኖት ውጪ የሆነ ቪዲዮ ላይ ሳይገባው ሀሳብ ሰጠ። ከዛ በጨዋ ደንብ ሮስት አደረግ ነው። እዛ ሮጦ ሃይማኖት ውስጥ ይደበቃል። ከሃይማኖት ጋር ላይ ያነካካል። እህቴኛ ከሃይማኖት ጋር መነካካት አንፈልግም፣ ሁሉንም ሃይማኖት እናከብራለን። ወይ ህዝቡ ሞኝ ነው የሚመስልሽ እንዴ? ነገር ትፈልግና ሮጥ ሃይማኖት ውስጥ ትደበቃለህ። ስለ ብርህም ላይ ኪንታሮታለህ እንዴ? ህዝቡ እኮ ጅል አይደለም። ስታያቸው አፍንጫቸው ላይ የደረቀ ንፍጣለ እንዴ? እዚህ ጋር ሁሉም ካንቺ ባስተሳሰብ የሚሻል ሰው ነው እያየሻለሁ። ጾመኛ ነኝ ከመረቁ አርጉልኝ ፊት፣ ፌስታል ተከልክሏል በጋዜጣ አርጉልኝ ፊት፣ ሚስቴ እንዳርኳት ፊት፣ እናቱ ብቻ የምትወደው ፊት። ኧረ እንደው ስለ አይነ ብርሃን ተሆን ፌስታ ዲጋዲጎ ዲስክራሲያ ቶፑታ። ልጁ ግን ምን ሆኖ ነው? ከዚህ በፊትም በቲክቶክ አዋርድ ላይ ሙሴንና ብሩክን እንትን ሲወዳደሩ ሃይማኖት ውስጥ ገብቶ ጴንጤዎች እንደዚህ አርጉልኝ፣ ጴንጤዎች ምረጡ፣ እንዴ ምን ሆነ ነው አባቴ? ተው እንጂ እንዴ! ይሄ ሃይማኖት ሌላ ነው እንትን ሌላ ነው። ደግሞ ስነ ስርዓት ይኖር። ተው ቫላንታይን ዴ ደረሰ እንዴ! ፍቅረኛ ያለው ይጨነቅ እንጂ አንተ ደግሞ ምን ቤት ነህ እንዴ? ሴቶቹ እኮ እንደ ጾታ ነው የጣሉህ። በቃ ልጅ ያለህም ቤተሰቦች ሲፋቱ ሁለቱም ነበር አልፈልግህም ያሉ። አሁንም ስራ ቦታ ምሳቃ ይዘህ የምትሄድ ሰውዬ የባስ ትኬት ስታጭበረብር እየዋልክ የፍቅረኛሞች ቀን አንተ ግን ምን አስበህ ነው? ወጣቱን ተስፋ የማስቆረጥ ዘመቻ ላይ ነህ እንዴ? በነገር ላይ ይሄ ለራስ መሰለኝ ያልከው። በዓለማችን ላይ በተደረገው የመግደርደር ውድድር አሸናፊያችን የሆነው ኦብቪየስሊ ሀበሻ ነው። እሱን ዋንጫውን እንሰጠዋለን። እባክህን ውሰድ። መውሰድ አለብህ፣ ምክንያቱም ተግደርደር ያሸንፋልና እባክህ ውሰድ። ኖ መውሰድ አለብህ። የእርግዝና ሀበሻ እኮ ለየት ያለ ፍጡር እኮ ነው። በስመ አብ መግደርደራችን ባህላችን
የእርግዝና መከላከያ ሉፕ ያልበገረው ህፃን በብዙዎች ዘንድ መነጋገሪያ ሆኗል። ህፃን ማቲያስ ወደዚች ዓለም ሲቀላቀል ባዶ እጁን አልነበረም። እርሱ እንዳይፈጠር እንቅፋት ይሆናል ተብሎ በእናቱ ማፀን ውስጥ የተቀመጠውን የወሊድ መከላከያ ሉፕ በትንሽ እጁ አጥብቆ እንደጨበጠ የተወለደ ሲሆን በወሊድ ክፍል ውስጥ የነበሩ ዶክተሮችና ነርሶች በአይናቸው ያዩትን ማመን እስኪያቅታቸው ድረስም ተደንቀዋል። ይህ የመከላከያ ዘዴ በህክምናው ዓለም 99% አስተማማኝ እንደሆነ ቢነገርለትም ይህ ህፃን ግን እንደ ዋንጫ ድል ይዞት ወጥቷል። ዶክተሮችም በእርግዝና ወቅት የእርግዝና መከላከያው ከቦታው ተንሸራቶ ጉዳዩ እንደተፈጠረ ያስረዱ ሲሆን ብዙዎች አንዳንድ ጊዜ ተፈጥሮን ማንም ሊያግታት አይችልም፣ ይህ የፈጣሪ ተአምር ነው በማለት በጉዳዩ ተደንቀዋል። በዚህ ጉዳይ ላይ ሐሳባችሁን አካፍሉን። ቤቱን ፎሎ በማድረግ ቤተሰብ ይሁኑ። ይሄ ማቲያስ ሳይሆን ምን ተስኖት ነው መባል ያለበት እንዴ? ምንቴ እችን ግጥም ነው የምጋብዛችሁ አቦ። ምን በደል ቢያጎብጠኝ ቃል አልተነፍስም፣ ውስጤን ለማስታረቅ የበዳይን ግንባር እኖራለሁ ስስም። ሰው ላለመወንጀል አፌን ስከለክል ማንም ባይንቻለው የትራሴን ያክል ማንም ትንከሰልም ያበደ ግጥም ነው። ምግቡ ሲቀርብ አይተዋደን ሂሳቡ ላይ ሆሆ ተጣላን። አቤት መክፈል ባይኖር ዝም ብሎ መብላት እንዴት ያስደስታል የጓደኝነት ጨዋታ ለየግል ሂሳቧን በጋራ እስኪ እናርገው ወገን ፍቅር እንዲደራ ሼር እናርገው እስኪ ኪሳችንን እንግባ ጸቡ ሳይጀምር በጊዜ እንድንገባ። በተለይ አንተኛው በጣም ተጠጣለህ ሂሳቡ ሲመጣ እጥፍ ትላለህ። አይ 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 እንደዚህ የምታረጉ ስነ ስርዓት እንደዚህ የምታረጉ ሰዎች እንዴ አብረን ተጠቅመን አብረን ተጥተን አብረን በልተን ሂሳቡን በጋራ እንክፈል። ታው እንዴ ማነድ አለበት። ለጠነከረ ጓደኝነት ሼር አድርጎ መክፈልን የመሰለ ነገር የለም። ና ሼር አድርጉ። ሰዎች ከመሞታቸው በፊት የሚሞቱበት አልጋ ላይ ሆኖ ለመኖር 12 ሳምንት ቀርቷቸው በህይወታቸው የሚቆጫችሁ ወይም የሚጸጽታችሁ ነገር ምንድነው ተብሎ ሲጠየቁ ከሰጣቸው ውስጥ 5 ዋና መልሶች ምን እንደሆኑ ታውቃላችሁ? በመጀመሪያ ሌላ ሰው ለኔ የሚፈልገውን ህይወት ሳይሆን እኔ ለራሴ የምፈልገውን ህይወት በኖርኩ ኖር። I wish I had the courage to live a life that is true to myself, not the life that was expected of me from others. ሁለተኛ ህይወቴን ይህን ያክል ሰዓት ስራ ላይ ባላባከንኩ ኖሮ። I wish I hadn't spent so much of my time on the grind working this hard. ሶስተኛ የተሰማኝን ነገር ለሰዎች መናገር ብችል ኖሮ። ለምሳሌ የምወዳቸውን ሰዎች ምን ያክል እንደምወዳቸው መናገር ብችል ኖሮ። I wish I had the courage to actually say how I felt. አራተኛ ከድሮ ጓደኞቼ ጋር እያወራው ቢሆን ኖሮ ወይም እየተደዋወልን ቢሆን ኖሮ። I wish I had stayed in touch with my friends. አምስተኛ ለራሴ ደስተኛ እንደሆን ፍቃድ ሰጥቼው ቢሆን ኖሮ። ደስተኛ ከመሆኔ በፊት የሆነ ነገር ባልጠብቅ ኖሮ። I wish I had let myself be happier. ሌላ ነገር እየጠበቅኩ የሆነ ደስታን ወደ ኋላ ከማስቀምጠው ፍቃድ ለራሴ ቢሰጠው ኖሮ። እነዚህን ቁጭቶች ስታዳምጥ የነበረችው ሴትዮ ነርስ ናት፣ ብራኒ ዌር ትባላለች። ከዛ መጽሐፍ አርጋ አወጣቻቸው አሳተመቻቸው ማለት ነው። እና እሷ ራሱ በጣም ዲፕሬስድ ከመሆኗ የተነሳ እነዚህን እየሰማች እያዘነች ሄዳ መጨረሻ ላይ ነው በቃ መጽሐፍ አድርጌ ላውጣ ያለችው። እና ህይወት በጣም አጭር ናት፣ ቅጽበታዊ ነገር ናት። እና ያላችሁ ጊዜ ትንሽ ነው። የተቻላችሁን ያክል እናንተ እንደምትፈልጉት አይነት ልባችሁ የሚሻውን ህይወት ለመኖር ሞክሩ። ባለፈው አንድ በጣም ያስደነገጠኝ ነገር ልንገራችሁ። አንቶኒ ጆሹዋ he's a very famous boxer, you might know him። ከጄክ ፖል ጋር ባለፈው የሆነ ፋይት ነበራችሁ ዲሴምበር 19። ከዛ ስንት ሚሊዮን እንዳተረፈ ታውቃላችሁ? 93 ሚሊዮን። እና እኔ I was thinking oh my god አንቶኒ ጆሹዋ እኮ በስማም ታድሎ ነው $93 million that's a lot of money። እሱ ማለት ነው he's practically at the top of the world እንዴት ይሰማ ይሆን ምናምን ብዬ ሳልጨርስ በዛው ወር ውስጥ ማለት ነው ከጓደኞቹ ጋር ናይጄሪያ የሆነ ሰው ሊጠይቁ ይሆን ሊዝናኑ ትዝ አይለኝም፣ ግን ናይጄሪያ ሄደው መኪናቸው ተጋጨና ማለት ነው ሁለቱ ጓደኞቹ እዛው እያያቸው ሞቱ። ከዛ እሱም ከሞት ጫፍ ላይ ነው የተረፈው፣ ግን for some miraculous reason አንድ ስክራች ሳይኖርበት ከንቱን ወጣ፣ ከመኪናው ወጣ። አንዳንድ ጊዜ ህይወት የሆነ ሊያስተምረን የሚፈልገው ነገር አለ መሰለኝ እና ከሱ ራሴን በሱ ጫማ አድርጌ አየሁትና all that success, all that money, all that fame, life could have just it didn't mean nothing በዛ ሞመንት ላይ። ህይወት ላይ የእውነት ማተር የሚያደርጉት ፌም፣ መኒ፣ ሰክሰስ ምናምን ነገሮች አይደሉም። የእውነት ማተር የሚያደርጉት ነገር ጓደኞቻችሁ፣ your family, people that you love፣ የምትፈልጉት አይነት ህይወት ወይ ማድረግ የምትፈልጓቸው ነገሮች ናቸውና ሰዓታችሁ ሳያልፍ እነሱ ነገሮች ለማድረግ ሞክሩ። ከዛ ስራ ደግሞ ሲመጣ ማለት
ማለት ነው። ስራ በጣም አስፈላጊ ነገር ነው። የቻላችሁትን ያክል ስሩ። በተለይ ብር በጣም አስፈላጊ ነገር ነው። ወጣት ከሆናችሁ እዛ ጋር ቀልድ የለም። ግን ብሩ ለምንድን ነው የሚያስፈልጋችሁ? ዝም ብሎ ብር ለብር ተብሎ አይሰራም። በብዛት ሁላችንም መጨረሻ ላይ ቤተሰብ ምናምን መመስረት እንፈልጋለን። ብር ራሱ የሚያስፈልገው ቤተሰብ ለመመስረት ወይ የሆነ ነገር ለማድረግ ነው እንጂ ብሩ በራሱ አይደለም። አንዳንድ ሰዎች ቤተሰብ ከመሰረቱ በኋላ ሁሉም ነገር ከተሟላላቸው በኋላ they have enough sources of passive income ከዛ በኋላ ልጅ፣ ቤተሰብ፣ ሚስት፣ ባል፣ ጓደኞች እያላቸው ስራ ላይ ብለው ይቀጥላሉ። ህይወታቸውን በሙሉ ስራ ላይ ያጠፋሉ። አንዳንድ ጊዜ ሰክሰስ ላይመጣ ይችላል። የሆነ ነገር አሳድነው ላንይዘው ራሱ እንችላለን። ከዛ በኋላ ምን ህይወታችን በቃ ጠፋ። ሙሉ ህይወት የሆነ ነገር ቼስ እያደረጋችሁ እንዳያልፋችሁ የሆነ ነገር ስታሳድዱ። የምትወዱት ሰው ካለ ጥምጥም ብላችሁ እቅፍ አድርጓችሁ ላይክ ንገሯቸው እንደምትወዱ ቤተሰቦቻችሁ። በተለይ ወላጆቻችሁ ለምሳሌ ትንሽ ጊዜ ነው ከወላጆቻችሁ ጋር ያላችሁ። ጓደኞች ካሏችሁ የምትወዱት ሰው ካለ ንገሯት። ምንም ይሄን ያክል እንትን ይላ አፈርነንና ወደ አፈር ነው የምንመለሰው። ራሳችሁን ዝቅ አድርጋችሁ እዩ። በቃ ላይክ ለምትወዱት ሰው እንደምትወዱት ተናገሩ። ትንሽ ጊዜ ነው ያለን። በዚህ ዓለም ላይ ደግሞ ከጓደኛ በላይ በጣም ሬር የሆነ ነገር የለም። በጣም የሚያበሳጨኝ ሰዎች ምን ሲያደርጉ እንደሆነ ታውቃላችሁ? ለትርኪ ምርኪ ምክንያት ወይ ለሆነ የማይረባ ስራ ብለው ማለት ነው በጣም የማይገኝ አይነት ጓደኛ ፕራይስለስ የሆነ ጓደኛ ሳክሪፋይስ ሲያደርጉ ያበሳጩኛል። ዶንት ሳክሪፋይስ a priceless friend for something that's very trivial። እናንተም ደግሞ at the end of the day ሰዎች ናችሁ እና don't be too hard on yourself. have fun in the process። ለራሳችሁ ፍቃድ ስጡ፣ ደስተኛ ሁኑ። በቃ like ብዙ አትጨናነቁ። ህይወት ብዙ ጊዜ አይሞላምና ያላችሁን ነገር ለማመስገን ሞክሩ። የምታምኑት አምላክ ካለ አመስግኑ በየቀኑ ደስተኛ ለመሆን። በጣም ደስ ይላል እና ሁላችንም ለራሳችን ለቤተሰቦቻችን በጣም ደስ የሚል ምክር ነው። በተለይ እንግሊዘኛ ባትቀላቅልበት ግማሽ ላይ እንትን እያለኝ ነበርና ደስ የሚል ምክር ነው የሰጠህን። በጣም ደስ የሚል በጣም እና ሁላችንም ለራሳችን ለቤተሰቦቻችን ለምንወዳቸው ሰዎች አጠገባችን ላሉት ሰዎች ጊዜ እንስጥ። እናንተ ግን ከ1 እስከ 5 ከተዘረዘረው የትኛው ብታረጉ ደስ ይላችሁ ነበርና ኮሜንት ሴክሽን ላይ እስኪ ያስቀምጡ። በዚህ ሰዓት በጣም መነጋገሪያ የሆነው ጉዳይ እንግዲህ የነዚህ ፍቅረኛሞች ጉዳይ ነው። የሚገርመው እሱ 1 አመት ሙሉ ስራውን ጥሎ ነበረ በሷ በአይምሮ ሰርጀሪ ሲደረግላት ሲንከባከባት የነበረው። እናም አሁን ህይወቱን ለመቀየር በጣም ብዙ ስራዎችን ሲሰራ ለኔ ጊዜ እየሰጠኝ አይደለም፣ ስለዚህ ሮማንቲክ አይደለም ለኔ አይመጣኝም ብላ ጥላው ልትሄድ ትችላለች። እና ጋይስ ይሄን ጉዳይ እንዴት ታዩታላችሁ? አንተ ምን ሆነ ነው ከሰው ጎራ የጠፋው? ተገፋው ብለህ ነው አንገት የደፋው? ተሰማኛለህ? በማይበጃ ሐሳብ ሁሉ ጊዜ አትገረድ። ላለው ሰው ነው እንጂ ላጣ የለም ዘመድ። አዋረዱኝ አትበል፣ አሳነሱኝ አትበል። ቆጥረው ከቆሻሻ ሲሞት ብቻ ነው ውድ ሁሉ ጊዜ ማበሻ። ሄደ ለራስ ስትል ኑር። ቅድም እንዳልነው ነው ራሳችሁን ስትወዱ ነው ሰው ሊወዳችሁ የሚችለው። ለራሳችሁ ክብር ነው ሲኖራችሁ ነው ሰው ሊያከብራችሁ የሚችለው። እና ራሳችሁን ውደዱ፣ ለራሳችሁ ክብር ስጡ፣ ስራችሁን ስሩ በስነ ስርዓት ምናምን። በቃ እንደዛ ሲሆን ሰው አጠገባችሁ ነው የሚኖረው ሲጀምር። እና ለራሳችሁ ቅድሚያ ስጡ። እናቴ ከአባቴ ጋር ተራይታ ምንም አይነት ከሰው ጋር ምንም አይነት ግንኙነት ሳታረግ ማለት ነው ምንም ሌላ ጓደኛም ሳይኖራት ሌላ ባልም ትዳርም ሳይኖራት ከ3 ወር በኋላ ነው ሆዷ ውስጥ የተገኘው ማለት ያለ ሴክሹዋል ኢንተርኮርስ ዝም ብሎ እናቴ በህይወት ያለች የመሰከረችልኝ ነው ምን እኮ ገባኝ። እኔም ለዛ ነው በደንብ አድርገህ እንድታስረዳ ነው። ያለ ወንድ ግንኙነት ነው አንተ የተረገስከው። ያለ ወንድ ግንኙነቱ በኋላ ውስጥ ግን እናቴ ሆድ ውስጥ ተገኘው። ከዛም በኋላ ይሄ ከእጮኛዬ ወይ ከፍቅረኛዬ ከባሌ አይደለም ብላ ለማስወረድ ያልተጠቀመችው የመድኃኒት አይነት የለም። እሺ። እና እኔን ለማስወረድ ያላደረገችው ነገር የለም። ነገር ግን ለወርድ ወይንም ደግሞ ኦፕሬሽን ልታረገኝ ልከሽፍ አልቻልኩም ማለት ነው። ለምን? እግዚአብሔር እኔን በልዩነት መፍጠር ስለፈለገ ማለት ነው። እና አሁን አንተ ማን ነው አባቴ? እኔ አሁን አባቴ እኔ እንደምለው እግዚአብሔር ነው እንጂ አቤል የሰው አቤት የለም፣ የሰው አባት የለም። የሰው አባት አለ፣ ግን እኔ አሁን አባቴ እኔ እግዚአብሔር ነው። እግዚአብሔር ነው እንዴ እኮ ለያረ በደንብ አስረዳኝ። የተለየ አፈጣጠር ነው። ከተፈጠርኩም በኋላ ራሱ ማለት ነው ሰዎች እንዲህ ጤና ጣቢያ ወስዳ ክትባት ምናምን ነገር አለ አይደለ? ሰውነቴ ክትባት አይቀበልም። ክትባት አትቀበልም ሰውነቴ? እሺ። ከዛ ይሄ ልጅማ የሆነ ነገር ነው ብላ ሆለታ አካባቢ እግዚአብሔር አብ የሚባል የኦርቶዶክስ ተዋሕዶ ቤተክርስቲያን አለ። እዛ ወስዳኝ ጠበል ልታጠጣኝ ስትል
ጠበሉን ራሱ ልታጠጣኝ ወደኔ ባቀረበች ቁጥር ማለት ነው ጸበሉ ተቀየረባት። ወደ ምን ወደ እሷ በወቅቱ እንደነገረችኝ ወደ ቢጫ ከለር ነገር ተቀየረ። ጸበሉንም ትቼ አንተን ይዤ ወደ ቤት ገባሁ አለች። አንተ ሳጠጣው ልክ አንተ ጋር ሲመጣ ከለሩ የጸበሉ ውሃው ከለር ወደ ቢጫ ሆነ። አንተ ከልጅነት ነው ተአምራት ላይ የሚጀምረው? በጣም ከልጅነት ጀምሮ እንደው ሌላ በልጅነት ሌላ ተአምራት እንደዚህ ሰምታል የሆነው? ሌላ ተአምራት በልጅነት የሆነው 6ኛ ክፍል ተማሪ ያለሁኝ። እሺ 6ኛ ክፍል ተማሪ ያለሁኝ ይሄ ልጅ ብላ እናቴ በመጠራጠር በሆነ ሰዓት ላይ ወደ ጌታ መጣች። እሺ እና ወደ ጌታ መጣችና እኔንም ኮምፓሽን ኢቲ 201 ወልመራ ገነት ቤተክርስቲያን ይባላል ያ ፕሮጀክት እንዲያሳድገኝ ተደረገ ማለት ነው። ማለት ውጪ ላይ ደብተር ዩኒፎርም የመሳሰሉትን እየተሰጠኝ ማለት ነው። እና ከኢቲ 201 ፕሮጀክት በዚህ አጋጣሚ ማመስገን ፈልጋለሁ። እነሱ ደብተር ሰጥተውኝ የሚገርም መማርበትን ደብተር ሰጥተውኝ ከቤታችን ከመኖሪያ ቤታችን ትምህርት ቤቱ ወልመራ ፊንላንድ ትምህርት ቤት ይባላል። በጣም ሩቅ ነው። 1 ሰዓት ተኩል ያስኬዳል በእግር እና በእግር ነው እንጂ መማረው። እዛ ለመሄድ ወጥቼ 2 ወንዝ ትሻገራለህ ትምህርት ቤቱን ለመሄድ እና እኔ እንዳጋጣሚ እዛን ቀን በአስፋልት አልነበርኩም የሄድኩት። ጓደኛ የለኝም እስከዛሬ። እሺ እኔ ጓደኛ እግዚአብሔርና መላእክቶች ናቸው። መላእክቶችም ጓደኞች ቆይ እሱን እንጂ እንሄዳለን። መጀመሪያ የወንዙን ንገረኝ፣ ከዛ ወደ ጓደኞች የወንዙን ልንገርህ። ከዛ ወንዙን ልዘል ስል ደብተሩ ወደ ውሃው እጄ ላይ ተበተነ። እሺ ከዛ እንዴት ትምህርት ቤት እቀራለሁ? ወደ ቤት ከተመለስኩኝ እናቴ ትቆጣኛለች። ከሄድኩኝ ደግሞ ትምህርት ቤት አስተማሪው ይገርፈኛል እና ምን ማድረግ ይችላል? ደብተሩን ጥለህ ከሄድክ ደብተሩን ውሃ ወሰደብኝ። ከዛም በኋላ ይሄንን ነገር ምን ማድረግ ይችላል ብዬ ከራሴ ጋር እና ከእግዚአብሔር ጋር በማወራበት ሰዓት ላይ ረጅም ሜዳ አለ። ወንዙን ተሻግሬ ሁለተኛውን ወንዝ ሳልሻገር መሃል ላይ የማላቀው አይነት ሰው ደብተሩን ይሄው ደብተር ብሎ ሰጠኝ እና ደብተሬን ሁለተኛው ወንዝ ላይ ሳልደርስ መሃል ላይ ሳልደርስ መሃል ሩፋው ላይ ውሃ የወሰደው ውሃው በጣም ስፒድ አለው። ምንድነው የሚለው ወንድማችን? ያለምንም ግንኙነት ነው የተወለድኩት። አባቴ እግዚአብሔር ነው። ሁላችንም አባት እግዚአብሔር ነው። በነገር ላይ ግን እንዴት ነው? በቃ ስምህ ታምሮ መሆን አለበት። እንደዚህ እየመጡ ሶፊ ጋር እንትን ቃለ መጠይቅ የሚደረግላቸው ሰዎች የሆነ ግራ የገባው እንትን ነው የሚናገሩት። እና የማይመስል ነገር አታውሩ በእናታችሁ እንዴ። ኢትዮጵያ በድህነት መጠን 13 ሀገራትን ብቻ በመብለጥ 180ኛ ደረጃ ላይ መቀመጧ ተሰምቷል። ኢትዮጵያ በድህነት ከ193 ሀገራት 180ኛ ደረጃ እንግዲህ መቀመጧ ነው የተሰማው። ሀገሪቱ በዚህ ደረጃ ላይ የተቀመጠችው ዝቅተኛ ደረጃ ገቢ ያለው 129.7 ሚሊዮን ሕዝብ በመያዝ መሆኑን ሪፖርተር ጋዜጣ አስነብቧል። ምንም እንኳን ኢትዮጵያ በ2030 የብልጽግና ተምሳሌት ለመሆን ብታቀድም ዓለም አቀፍና እንዲሁም ደግሞ ቀጠናዊ ቀውሶች፣ የሀገር ውስጥ ግጭቶች፣ በኢኮኖሚና እንዲሁም ደግሞ የአየር ንብረት ቀውስ ሳቢያ እቅዷን እንደታሰበው እንግዲህ አልሄደም ማለቱ ዘገባው ጠቅሷል። ከነዚህ ችግሮች በተጨማሪም ከአውሮፓውያኑ ከ2018 ጀምሮ ሀገሪቱ በኮቪድ-19 ቫይረስ፣ በድርቅ፣ በጎርፍ እንዲሁም ደግሞ በበረሃ አንበጣና በግጭት ምክንያት እያንዳንዱ ቤተሰብ ለከፍተኛ ችግር መዳረጋቸውን የዓለም የምግብና ፕሮግራም ስትራቴጂካዊ ረቂቅ ሰነድ ያስረዳል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩኝ። ፎሎ ማድረጋችሁ እንዳትረሱ። ሰዎች ሲያወሩ ዝም እንዲሉ ወይ ሚውት ማድረግ የሚያስችል ኃይል ቢኖርህና አንድ ቲክቶከር ዝም እንዲል አድርግልን ብትባል ማንን ሚውት ታደርጋለህ? ወይ ጉድ ይላል። ይሄ ጥያቄ ለኔ ቢመጣ ሪፖርት ይመጣል እኮ ወደ አንተ እንባ እንዳይሆንብህ ጥያቄው። በፍጹም ሳቅ መሆኑን ማለት የግለሰብ ስም መጥራት አያስከስስም። ቢሆንስ አይደለ? አልፈራው አይ እንደዚህ አይነት ጥያቄ ይገጥመኛል ብዬ በህይወት ያስብ ያላቀም በጣም ነው ደስ ያለኝ። ቲክቶክ ያየ እሺ ዲልሽ ባይወራ የምትለው ቲክቶከር አለ። እሺ ብዙ ጊዜ ኳስ ላይ እየመጣ ነው። ኳስ ልክ በተካሄደ ብሮ ኳስ እንትን ብለሃል፣ አርሰናል ተሸንፎ አንተ ማን ያዘልን ባትሪ ራሱ እንዳያልቅ ገዝቼ አስቀምጬ ነው
የምታደርገው በምትወደው ስፖርት መጣብህ። ሁለተኛ ከሚያወራውና ከሚሰራው ምግብ ቤቱ ይመቻል። የሚሰራው ምግብ በጣም ይጣፍጣል። ፎሰሴ ታውቃለህ? ብዙ ጊዜ ፎሰሴ በዝም ልቦና ነው ሄጄ የማውቀው። አቅሜ የእሱን ቤት አፎርድ ያደርጋል። ግን እዛው ልክ ስገባ ራሱ ጋብዞ ይሄን አቋምህን እንዳያስለውጥ እየበላውማ ከዳቸዋል። እዚህ ስላልበላል እንዴ ካድኩት። ማን ከቻልክ ቤት ጠርተህ ዝም በል ወይም እኔን ዝም አስበል። በአንድ ፎሰሴ አፉን ያዘጋው። አቤላ ኢሞሽናል የሆነ ዩናይትድ ተሸነፈና የማይሆን ሰዓት ላይ ሆነበት አይደል እኮ የዛኔ ማንቸስተር አሸንፏል። የአርጀንቲና ከእንትን የተጫወተ ጊዜ ብሮ አርጀንቲና ለአንተ ቁርስ ናናል። በንጋታውም በቀደም ደግሞ ለአርሰናልም ደግሞታል አይደለም። ለምን መሰለህ ብቻ ስላወራ ነው አይደለም። ለምሳሌ ለኔ ልክ ያልሆነው ማነቃቃቱን ስራ ሲሰራ ለምሳሌ አሁን የኢትዮጵያ አንድ ክለብ አለ አርባ ምንጭ ምናምን ከነማን መሰለኝ ሊያነቃቃቸው ሄዶ ተከታታይ ሁለት የተሸነፈ ዝም ቢል ኖሮ አይሸነፍም ከማለት አንፃር እንደ ቡድኑ ነው። እንደ ማንቸስተር ብቻ ሳይሆን እንደ ሀገርም አርባ ምንጭን በነገራችን ላይ ኳስ ቲፎዞ ስትሆን የሆነ ሰብሮ የሚገባ ነገር አይፈልጉም። በጣም ኢሞሽናሊ እንትናቸው ግን በደንብ እሺ በቃ ሚውት አድርጓል የሚያደርገው ማኔ እንግዲህ መልሰንን እንጠብቃለን። እናንተስ እስኪ ሚውት አድርጉ ብትባሉ ማንን ሚውት ታደርጋላችሁ? Girl, I like your hair. It's like a curly sleek. Yeah. That's your style? What? Slow down again. I like your hair. I said curly sleek. That's your style. Wait, madam. Curly and what? Curly and sleek. And who you call a madam? Curly sleek? That's what your hairstyle's called, sweetheart. Oh, curly what? Sleek. Wait, no. Curly means zigzag. No. Curly means like a coil, like a circle, not a zigzag. Aha. Curly circle. Sleek what? Are you playing a game on me? Sleek, like it's nice and smooth and curly. That's what I mean. Are you playing a trick on me or something? Oh, not cardada. Sleek. Girl, I don't know what you just said at the end. Excuse me? No, understand. Don't worry. Curly, sleek. Thank you. Say more. What do you like? What do I like? Excuse me? Okay, whatever. I didn't understand the last part either way. I like your little outfit too. It's kind of cute. Yeah. It's kind of like schoolgirl vibes. Thank you. All right, girl. Okay. Oh, girl, is that a rosary on your neck? Oh, yes. This? No. On your neck, girl. On your neck. The rosary. Mahatab? Rosary? Rosary. Yeah. Yes. God sign. Cross. Gross? Cross. Mahatab. Rosary, Mahatab. You mean? What? Thank you very much. Today's English enough. Oh, no. Hey. Enough. Thank you. እኛም በቅቶናል። እናመሰግናለን። ቴንክ ዩ ቬሪ ማች። ዚግዛግ ደስ ይላል። ይመችሽ። በዚህኛዋ ገብቶናል። ያወጣውን ወጭ እንዲመለስልን እናደርጋለን ወደሚለው ነገር ነው። ገና ጀማሪ ነህ። ለምን ያወጣውን? ለቀለበት ለተለያየ ነገር እንደዚህ ማይሆን ከሆነ የአይነት ባህል አለ። ለሰርግ ይወጣ ምንም እንኳን ቢሆን አጭርም ቢሆን 2 አመት ማነው 2 ወር የትዳር ዘመን አላችሁ። ያው ባንድ ላይ አልኖር ነው ብላ መኖር አለመኖር ሳይሆን ባል ሚስት ተብላችሁ 2 ወር ህግ ያውቃችኋል። የ2 ወር ትዳር አላችሁ። ኢንቨስት ያደረከው ለዚህ ትዳር ነው። ስለዚህ በ2 ወር ትዳር ለ2 ወር ትዳር ኢንቨስት ያረከውን ማን ነው የሚከፍለው? ኦሬዲ እኮ ኢንቨስትመንት ሆኗል፣ ተደግሷል። ባል ተብለሃል፣ ሚስት ተብለሃል። ለዚህ ሴሬሞኒ እኮ ነው ያብር ወጪ የሆነ። ልክ ነህ። ታዲያ አሁን የሰርሞኒ ወጪ እንዳለ ሆኖ እሱ ጀስት የበላ ነው ስለሆነ የተበላ ነገር ስለሆነ ግን ፊዚካሊ አሁን ያሉት ነው አሉ ታንጀብል የሆኑ ከልጅቱ ላይ ስልክ አለ ለርኩስ በጣም የሚያስፈራ ጊዜ ላይ ነው የደረስነው። በስማ እንዴ ተጋብታ 2 ወር ወጪ ያወጣው ስልክ አለ ቀለበት ምናምን የሱን ወጪ ተመልስልኝ እኮ ነው የሚለው።
እንደዚህ የሚደረግበት ሀገር አለ ማለት ባህል አለ። ባህል ካለ ምናልባት እስኪ ኮሜንት ላይ አሳውቁኝ። እኔ እንደዚህ እስከዛሬ እንደዚህ አይነት ነገር ሰምቼ አላውቅም። ገና አሁን እየሰማው ነውና በጣም ጊዜያችን ያስፈራል። ይመችሽ እንዴ ተላልታችሁ እንዳታስተኝው። እንግዲህ ቤተሰብ የዛሬው ቪዲዮ ይሄን ይመስል ነበር። ቀጣይ ላይ አሪፍ ቪዲዮዎችን ሰብሰብ አድርጌ ይዤ እመጣለሁ። እናንተ ደግሞ ሰብስክራይብ ያደረጋችሁ እኔ እህታችሁን አበረታቱኝ። ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ይመቻችሁ።